ሰላም ሰላም። ኖል ካርዳችንን በስልክ እንሙላ። ሴቲንግ ውስጥ ገብተን ኤንኤፍሲ ብለን እንጽፍና ኤንኤፍሲዋን እናበራታለን። ከዛ ኖል አፕሊኬሽን የምትለዋን ፕሌይ ስቶር ላይ ገብተን እናወርድና በዚህ መልኩ እንከፍታታለን። አሴገስት የሚለውን ነክተን ልክ እንደዚህ ቼክ ኢን ኖል የሚለውን እንነካውና ልክ እንደዚህ ሲገባለን ስልካችንን ወይንም ኢሜይላችንን አስገቡ የሚለን እኔ ስልክ ቁጥሬን አስገባለሁ በዚህ መልኩ ማለት ነው። ስልክ ቁጥራችን ያው በእንደዚህ መሰረት የሁሉም ማጀማመር አለው። የኛም ሰው ነው የሚጀምረው። በዚህ መልኩ አስገባዋለሁ። ስልካችንን ካስገባን በኋላ ኦቲፒ ይልክልናል በኖርማል ሜሴጅ ማለት ነው። ኢሜይልም ካስገባን በኢሜይል ይመጣልናል። በዚህ መልኩ ሰርች አድርጎ እስከሚጨርስ እንጠብቀዋለን። ይኸው ኦቲፒ መጣ ማለት ነው። ኦቲፒውን አስገባለሁ። ለደህንነት ሲባል አንዳንድ ነገሮችን ሸፍኛለሁ። ልክ በዚህ መልኩ ኦቲፒ ካስገባን በኋላ ልክ በዚህ መልኩ ይመጣልናል ማለት ነው። አሁንም ቼክ ካርድ የምትለዋን እንነካታለን መልሰን። ከዛ እንዲህ ሆኖ ይመጣል። ከዛ ካርዳችንን ገልብጠን ከስልካችን ጀርባ ልክ እንደዚህ እንደሚያሳየን እናቆየዋለን ማለት ነው። ልክ እንደዚህ እናቆየውና ሰርች አድርጎ ሲጨርስ ስካን አድርጎ ሲጨርስ የዋጋውን መጠን ያሳየናል። የዋጋውን መጠን ልክ በዚህ መልኩ ያሳየናል ማለት ነው። የዋጋውን መጠን ካሳየን በኋላ ደግመን መሙላት የምንፈልግ ከሆነ ቶፕ አፕ የሚለው ውስጥ ደግሞ እንገባለን። ይኸው ዋጋውን አያችሁት 35 ድርሃም። ደግመን መሙላት የምንፈልግ ከሆነ ልክ እንደዚህ ቶፕ አፕ ውስጥ ገብተን ይኸው ከ20 እስከ 150 ድርሃም አለ። 20ውን አካባቢ በዚህ መልኩ በዚህ ተመሳሳይ እንገባለን። በባንክ አካውንት ነው ሊሆን የሚችለው። የባንክ አካውንታችንን እናስገባና ድጋሚ ኖል ካርዳችንን እንደዚህ በስልኩ ጀርባ እናደርገዋለን። እንደዛ አድርገን ሰክሰስፉል እስከሚል ድረስ ካልጠበቅነው ብሩ አልተላለፈም ማለት ነው። ስለዚህ እስከ መጨረሻው መጠበቃችሁን አትርሱ። አቀራረቤን ከወደዳችሁት ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለተጨማሪ መረጃ በሌላ ቪዲዮ እንገናኛለን። ልክ በዚህ መልኩ አያችሁት አይደለ? መጣ። የካርድ ጉዳያችሁን የካርድ ላይ ያሉትን ኤክስፓየር ዴት ምናምን ከሞላችሁ በኋላ ፔይ የምትለዋን ነው መስነካት። ቀጥታ ፔይ የምትለዋን